አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። በያላችሁበት ሰላማችሁ በዘዘት ይበልልን። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። ኢንሻአላህ ዛሬ ይዤላችሁ የመጣሁት የሐዋላ የጥቁር ገበያ ምንዛሬ ዋጋ ነው። አፕሪል 28 ውሎ ምን ይመስላል የሚለውን ይዤላችሁ መጥቻለሁ። በላይክ ጀምሩት። አንድ የአሜሪካን ዶላር 160 ብር ከ15 ሳንቲም ሲመነዘር እንዲሁም አንድ ኢሮ 182 ብር ከ13 ሳንቲም እንደሚመነዘር ዌብሳይት ያሳያል። አንድ የስዊስ ፍራንክ 193 ብር ከ46 ሳንቲም ሲመነዘር አንድ የካናዳ ዶላር 115 ብር ከ50 ሳንቲም ሲመነዘር እንዲሁም አንድ የአውስትራሊያን ዶላር 102 ብር ከ74 ሳንቲም ሲመነዘር ዛሬ ሁሉም ጭማሪ አሳይቷል። ሁሉም በጣም ነው የጨመረው። እንዲሁም አንድ የቻይና ዩሃን 21 ብር ከ98 ሳንቲም ሲመነዘር አንድ ፓውንድ ስተርሊ 214 ብር ከ15 ሳንቲም ሲመነዘር አንድ የኩዌት ዲናር 522 ብር ከ13 ሳንቲም ሲመነዘር እንዲሁም አንድ የዱባይ ድርሃም 43 ብር ከ59 ሳንቲም ሲመነዘር አንድ የሳዑዲ ሪያል 42 ብር ከ68 ሳንቲም ሲመነዘር አንድ የኳተር ሪያል 160 ብር ከ12 ሳንቲም ሲመነዘር በዛሬው ዕለት አፕሪል 28 አንድ የኦማር ሪያል 415 ብር ከ91 ሳንቲም ሲመነዘር አንድ የጆርዳን ዲናር 225 ብር ከ82 ሳንቲም ሲመነዘር እንዲሁም አንድ የባህሬን ዲናር 424 ብር ከ94 ሳንቲም ሲመነዘር አንድ የቱርክ ሺሬ 4 ብር ከ16 ሳንቲም ሲመነዘር አንድ የኢጅፕት ፓውንድ 3 ብር ከ15 ሳንቲም ሲመነዘር አንድ የየመን ሪያል 0.65 ሳንቲም ሲመነዘር አንድ የእስራኤል ሽቅል 44 ብር ከ20 ሳንቲም ሲመነዘር አንድ የኢንዲያ ሩፒ 1 ብር ከ80 ሳንቲም ሲመነዘር በዛሬው ዕለት አፕሪል 28 እንዲሁም አንድ የፓኪስታን ሩፒ 0.56 ሳንቲም ሲመነዘር ውሏል። የዛሬ ይዤላችሁ የመጣሁት ኢትዮ ብላክ ማርኬት ከሚለው ዌብሳይት ያገኘሁትን መረጃ ነበረ። የዛሬ የጥቁር ገበያ የምንዛሬ ዋጋ ይህንን ይመስላል። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኢንሻአላህ በተመሳሳይ በሌላ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።